አሁን ስለ እንትን ደግሞ ማየት እንችላለን። ያው ፊዚካል ዶኪመንቴሽኖችን አይተናል። ያው ፊዚካሉ ከተሟላ ማኑዋል ዶኪመንቱ ሙሉ ለሙሉ ሲሟላ ፖስት የምናደርገው ማለት ነው። ማኑዋል ዶኪመንቴሽን እንዲሟላ ነሰሰሪ የሆኑ ነገሮች ውስጥ ምንድነው አንዱ ትልቁ ሰፖርቲንግ ዶኪመንት ይባላል። ሰፖርቲንግ ዶኪመንት ቤዚክሊ ምንድነው እንደ ማስረጃ ኤቪደንስ የምናመሳበት መንገድ ወጪ እንዳወጣን የምናረጋግጥበት ማስረጃ፣ ገቢዎቻችን ትክክለኛ እንደሆኑ የምናረጋግጥባቸው ማስረጃዎች ናቸው ማለት ነው። ፎር ብዙዎቹ ኢንቮይሶች እና ቫውቸሮች ጥሩ ናቸው የምንላቸውን የሰፖርቲንግ ዶኪመንት አይነት ትንሽን ያቸው። ፎር ኤግዛምፕል ለሴልስ ኢንቮይስ ምን አይነት ሰፖርቲንግ ዶኪመንቶች ሊኖሩ ይችላሉ? ፎር ኤግዛምፕል ዴሊቨሪ ኖት እና ጉድስ ዴሊቨርድ ቫውቸር ሊኖር ይችላል። ቤዚክሊ አንድ አይነት ነገሮች ናቸው። ይህም ማለት ነው የሸጥነው እቃ እና ያስወጣነው እቃ ተመሳሳይ እንደሆነ ያረጋግጥልናል ማለት ነው። ክሮስ ሬፈረንስ ማድረግ ማለትም አመሳከር፣ በዚህ ቀን የወጣው ሽያጭ አለ፣ የተቆረጠው ደረሰኝ፣ ከዛ ደግሞ በዚህ ቀን የተቆረጠው የሚወጣው ዴሊቨሪ ኖት አለ። ስለዚህ እሱም ካመሳከርን እንደ አንድ ትልቅ ሴልስ ኢንቮይስ ምንድነው እንደ ሰፖርቲንግ ዶኪመንት ያገለግላል። አሁን ለምሳሌ ሴልስ ዳይሬክትሊ ከምን ጋር የሚያያዘው ያው የመርቻንዳይዚንግ የእቃ ጉዳዮች ካለበት ቢዝነሳችን ሽያጭና ኢንቬንተሪ አንድ ላይ የሚሄድ ነገር ነው፣ ጎን ለጎን የሚሄድ ነገር ነው። ስለዚህ ኢንቬንተሪ ብዙ ቢዝነሶች ደግሞ ይቸገራሉ። ስለዚህ ኢንቬንተሪያችሁ ሁሌም ምንም የሚያሳስብ እንዳይሆንላችሁ፣ የኢንቬንተሪ ችግር እንዳይኖር፣ መጨረሻ ላይ ኤክሰስ ኢንቬንቶሪ ወይም ደግሞ ሎ ኢንቬንቶሪ ነው ያላችሁ እንዳትባሉና እንዳትቀጡ ሽያጫችሁና ዴሊቨሪ ኖት ኦር ጉድስ ዴሊቨርድ ቫውቸራችሁ ተመሳሳይ መሆን አለበት። ስለዚህ እሷ አንድ ሶርስ ሰፖርቲንግ ዶኪመንት ነው። ከዛ በተጨማሪ ደግሞ ከስተመር አግሪመንቶች ኮንትራክቶች ሊሆኑ ይችላሉ። ይህምን ማለት ነው ያው ለትላልቅ ትራንዛክሽኖች ሊሆኑ ይችላል። ክሬዲት ሴልስ ኢንቮይሶች ቅድም እንዳልነው ሊሆን ይችላል። ለእንደዚህ አይነት ኬዞች አግሪመንት በጣም ወሳኝ ነገር ነው ማለት ነው። ከዛ በተጨማሪ አፕላይ የሚያደርግ ከሆነ ፐርቼዝ ኦርደር ከባየሩ ማለትም ትልቅ እቃ አሁን ከምሳ እያስወጣን ከሆነ ፐርቼዝ ኦርደር ሊገባ ይችላል አይደለ? ገዢያችን ይህን እቃ እዚህ ዋጋ ለመግዛት ተስማምቻለሁ የሚለውን ነገር የሚያሳይ ማለት ነው። ኦልሞስት የሚመሳከርልን በሱ። ከዛ በተጨማሪ አፕላይ የሚያደርግ ከሆነ ማለትም ክሬዲት ሴልስ ኢንቮይስ ከሆነ ካሽ ሪሲፕት ቫውቸር ደግሞ እንጠቀማለን ማለት ነው። ለሴልስ ኢንቮይስ እኒህ ዶኪመንቶች በደንብ ሰፖርቲንግ ሆነው ያገለግሉናል። ከዛ ደግሞ ለግዢ ደረሰኞቻችን ወር ደግሞ ለፐርቼዝ ኢንቮይሶቻችን ምን አይነት ሰፖርቲንግ ሊኖር ይችላል? ፎር ኤግዛምፕል ጂአርቪ ኦር ጂአርኤን ጉድስ ሪሲቭድ ቫውቸር ለግዢ ደረሰኝ አንድ ሰፖርቲንግ ዶኪመንት ሆኖ ሊያገለግል ይችላል። ቢኮዝ የገዛነው እቃና የተረከብነው እቃ የተመሳከረ እንዲሆን ይረዳናል ማለት ነው። ይሄም ምንድን ነው የሚያሳየን? ግዢና ኢንቬንተሪ በጣም የሚገናኙ ነገሮች ናቸው። ቀሪ ኢንቬንተሪያችን በየጊዜው የሚታየው በምንድን ነው? በኢንቬንተሪ ትራኪንግ ሜቶዶች ነው። ማለትም እነዚህ የጂአርቪ እና የግዢ ደረሰኞቻችን ሲመሳከሩ ኢንቬንተሪያችንና ግዢያችን በዛ ሳይድ ደግሞ ሴልሳችንን ኦልሬዲ ከቨር አድርገናል በዴሊቨሪ ኖታችን። ስለዚህ ምንም አይቀርም ማለት ነው። ኢንቬንተሪያችን በዚህ እንዘጋለን። ከዛ በተጨማሪ ደግሞ ትላልቅ ግዢዎች እየፈጸምን ከሆነ ትክክለኛ እንደሆነ ለማረጋገጥ ያወጪ የሰፕላየሩ ቢዝነስ ላይሰንስ ሊሆን ይችላል፣ የሰፕላየሩ ቲን ሰርቲፊኬት ሊሆን ይችላል ማለት ነው። ከዛ ባለፈ ቼክ ፔመንት ቫውቸር በጣም አስፈላጊ ሰፖርቲንግ ዶኪመንት ነው። ማለት እንደ ሰፖርቲንግ ዶኪመንት ብቻ ሳይሆን እንደ ዶኪመንቴሽን ስታንዳርድም ጥሩ እንዲሆንልን እሱ መጠቀም እንችላለን። ከዛ ባለፈ ያው ኢንቮይሱ አለ። ከዛ ባለፈ ደግሞ ኮንትራቶች አፕላይ የሚያደርጉ ከሆነ ኮንትራቶችም እንጠቀማለን ማለት ነው። አሁን ደግሞ ለፐርቼዝ ቫውቸር ደግሞ ምን አይነት ሰፖርቲንግ ዶኪመንቶች ይኖራሉ? ፐርቼዝ ቫውቸር እንዳልነው ያው ደረሰኝ ለሌላቸው ወጪዎች ናቸው። ስለዚህ በዋነኝነት የሚያስፈልጉት ምንድን ነው?
የገዛ ነው ሰው ቢዝነስ ላይሰንስ፣ ቲን ሰርተፊኬት አገልግሎት ነው የተጠቀመው። ቅድሞ በትራንስፖርት በሌበር ብለናል አይደለ? ስለዚህ እንደሱ አይነት ሰፖርቲንግ ዶኪመንት ቢኖር ጥሩ ነው። የአስፈላጊ ግዴታ ነው። ቢዝነስ ላይሰንስ ኦር ቲን ሰርተፊኬት ያስፈልገናል። ከዛ በተጨማሪ አግሪመንት በጣም አስፈላጊ ነው። አግሪመንት ግዴታ ነው። ስራውን ከሰራለን ሰው ጋር የሆነ አይነት አግሪመንት ኦር ደግሞ ያንን ወጪ የምናረጋግጥበት ኤኒ አይነት ህጋዊ ኤቪደንስ፣ ህጋዊ የሆነ ኤቪደንስ፣ ኢንተርናልም የሆነ ኤቪደንስ ተቀባይነት ይኖረዋል ማለት ነው። ስለዚህ የፐርቼዝ ቫውቸር ሰፖርቲንግ ዶኪመንት እንዲህ ሊሆኑ ይችላሉ። ከዛ በተጨማሪ ደግሞ የቼክ ፔመንት ቫውቸሮቻችን ደግሞ ምን አይነት ሰፖርቲንግ ዶኪመንት ይኖራቸዋል? ማለት ብቻውን ቼክ ፔመንት ቫውቸር እንግዲህ ቆርጠን አናስቀምጥም። ስለዚህ ምን ሊኖረው ይገባል? ኢንቮይስ፣ ያው ደረሰ ሲኖረው ነው እንግዲህ በቼክ እንግዲህ እንዲወጣ የምናደርገው አይደለ? ኢንቮይስ አንድ ነሰሰሪ የሆነ ሰፖርቲንግ ዶኪመንት ነው። ከዛ በተጨማሪ ቲን ሰርተፊኬት አፕላይ የሚያደርግ ከሆነ፣ ቢዝነስ ላይሰንስ አፕላይ የሚያደርግ ከሆነ፣ የተለያዩ ሌሎች ማስረጃዎች ሰቻስ አይደንቲፊኬሽን የመሳሰሉት ነገሮችም እንደ ሰፖርቲንግ ያገለግሉናል ማለት ነው። ከዛም በኋላ ለእንትን ደግሞ ለፔሮል ቫውቸር ምን ደግሞ ያስፈልጋል? ለፔሮል ሰነድ ደግሞ ምን አይነት ሰፖርቲንግ ዶኪመንቶች አሉ? አሁን ለምሳሌ የተቀጣሪዎቻችን ኮንትራት፣ የተቀጣሪዎቻችን ቲን ነምበር፣ የተቀጣሪዎቻችን አይዲ፣ የባንክ ትራንስፈር ኮንፈርሜሽን ማለትም ለባንክ አሁን ደብዳቤ የምናስገባው እና የሰራተኞች ዝርዝር ያለበት እሱ ለኦዲት በጣም አስፈላጊ ነው። ከዛ በዋነኝነት ደግሞ ሙሉ ካልኩሌት የተደረገ የተፈረመበት የፔሮል ሺት ደግሞ ያስፈልገናል ማለት ነው። ፎር ኢች ኦፍ ዚስ ቫውቸርስ እነዚህ ዶኪመንቶች በጣም አስፈላጊ ናቸው። እነዚህ ሰፖርቲንግ ዶኪመንቶች ከተሟሉልን የኦዲት ላይ ምንም አይነት ፕሮብለም አይገጥመንም። ዴይሊም ሩቲኑን በደንብ እናውቀዋለን። ስለዚህ ዘቤስት የሚባለው የማኑዋል ዶኪመንቴሽን ሲስተም እኒ ሰፖርቲንግ ዶኪመንት ሲሟሉልን ነው ማለት ነው።